ጤና ይስጥልኝ የዚህ ቱቶሪያል ተከታታዮች። በዛሬው ክፍል የምናየው ክሮስ ሴክሽን ዲቴል ዲዛይን እንዴት እንደምንሰራ ይሆናል። ይሄ የስቴሽኑ ክሮስ ሴክሽን አለ፣ 0 አለ፣ 8.8 አለ፣ 9.5 አለ። ባለፈው ከዚህ በፊት በነበረው ክፍል አርዞርክ ኳንቲቲ ሰርተን ያቆም ነው። በዚህኛው ክፍል ደግሞ የምናየው ዲቴል ዲዛይን ካት ዴፕስ ዲዛይን ኤሌቬሽን እና ካት ኤንድ ፊል ዴፕስ እንዴት እንደምንሰራ ይሆናል ማለት ነው። በመጀመሪያ እዚህ ጋር ከኦጄላችን ዝቅና ከፍ የሚል ሚኒመም እና ማክሲመም ኤሌቬሽን እንወጣለን። የክሮስ ሴክሽን ዲዛይን ስንሰራ እንደ ኤሌቬሽኑ እንደ ቦታው ኤሌቬሽን ዲፈረንስ ይወሰናል ይሄ ማለት ነው። ኢንተርቫል ለምሳሌ እኔ እዚህ ጋር የሰራሁት 2764 847 ይላል። በየ1 ሜትሩ 2765.847 በየ1 ሜትሩ ኢንተርቫል ነው እዚህ ጋር የሰጠሁት ማለት ነው። ያው ሚኒመም ኤሌቬሽናችን አለ፣ ማክሲመም ኤሌቬሽናችን አለ። ይሄ ያው እንደ ዳታ ማችን ማለት ነው እዚህ ላይ። ከዛ ስንቀጥል ኦፍሴት አለ። ኦፍሴት ማለት ከሴንተር ወደ ሌፍት እና ወደ ራይት ያለው ዊድዝ ነው ማለት ነው። የሮዱ ዊድዝ ማለት ነው። እዚህ ጋር 3 ሜትር ማይነስ ያለው እዚህ ጋር ማይነስ ብዬ ጻፍኩት ወደ ሌፍት ስለሆነ ነው። ይሄ ደግሞ ወደ ራይት ሲሆን ፕላስ ፖዚቲቭ ነው ማለት ነው። ያንን ለመግለጽ ነው እንደዚህ በማይነስ ያስቀመጥኩት ወደ ሌፍት ስለሆነ። አሁን 3 ሜትር ላይ 0 ላይ ራሱ 3 ሜትር ላይ ኬሬጁ ማለት ነው 4.5 ላይ ይሄ የሾልደሩ ድሬኔጁ ላይ እንደዚህ 5 ሜትር 50 ሴንቲሜትር ስለሆነ የሚጨምረው የዊድዙ 50 ሴንቲሜትር ስለሆነ ልክ እያንዳንዱ ፖይንት ላይ የኤክስካቬሽን ሌቭላችንና ዲዛይን ፊኒሽድ ሌቭላችን ካልኩሌት እያደረግን እንሰራለን ማለት ነው። የራይቱንም እንደዛው ተመሳሳይ። ስንቀጥል ቀጥታውን በመጀመሪያ የምንሰራው ኤክስካቬሽን ሌቭል ነው። ዲዛይን ኤክስካቬሽን ሌቭላችን ነው በመጀመሪያ የምንሰራው። ከሴንተር እንጀምርና ይሄ ላይን ኦጄል ነው። ቶፕ ይሄ ከቶፕ የምታዩት ላይን ዌቱን ልጨምረውና ላብራውና ይሄ ነጩ ላይን ማለት ነው ኦጄላችን ነው። ከኦጄሉ በታች ምን ያክል ኤክስካቬት እናደርጋለን የሚለውን ነው በመጀመሪያ የምንሰራው ማለት ነው። ከሴንተር እንጀምር። ዳይሜንሽን ቀጥታ ዳይሜንሽን እየለካን መጻፍ ነው፣ እዛ መሙላት ነው ማለት ነው። ካልኩ እያቀናነስን ቴብሉ ላይ እንሞላለን ማለት ነው። ለምሳሌ ይሄ የሴንተሩ ሮድ ቤድ ሌቭል ነው ማለት ነው። የሴንተሩ ምን ያክል ኤክስካቬት እናደርጋለን የሚለው 0.6 ሜትር ነው ማለት ነው፣ ወይም 60 ሴንቲሜትር። ኦጄል ሴንተር ላይ ኦጄል እና ዲዛይን ሌቭላችን እኩል ስለሆነ ነው። እዚህ ጋር ቀጥታ ዴፕዛችን ስንት ነው? 60 ሴንቲሜትር ኤክስካቬሽን አለ ማለት ነው። ይሄ ማለት ዲዛይን ኤክስካቬሽን ዴፕስ ኤክስካቬሽን ሌቭል ማለት ነው። እዚህ ጋር ምን ብለን እንሞላለን? 0.6 ማለት ነው። ይሄን ድጋሚ ከመጻፍ ኤዲት ለማድረግ ኮፒ ሴሌክሽን እንለዋለን እንደዚህ። ይሄ ስራ ለማቃለል ነው፣ ኤዲት ማድረግ የተሻለ ስለሆነ ድጋሚ ከመጻፍ እንዳዲስ። ይሄ ዴፕዝ ነው 0.6 እንለዋለን ማለት ነው። ይሄ ሴንተር ነው። ወደ ሌፍት እንቀጥል። ኬሬጁ ላይ አሁንም ዳይሜንሽን
ከኦጄሉ በታች ነው ስንት እንደምንቆርጥ የምንለካው። ኦጄሉ እንይዝና ይሄው ሮድ ቤዱ ድረስ ማለት ነው 50 ሴንቲሜትር ይሆናል ማለት ነው። ይሄ ደግሞ ስለዚህ እዚህ ጋር የ3 ሜትር እንመጣና ይሄ አሁንም ኤዲት ለማድረግ ኮፒ ሴሌክሽን ለውና ቀጥታ ዳይሜንሽን ላይ የለካነው 0.5087 ይሄው እንደዚህ እንጽፋለን ማለት ነው። ዴፕዛችን ነው ይሄ። ይሄን ያክል ኤክስካቬት እናደርጋለን ማለት ነው። እንቀጥላለን። አሁን ደግሞ ሾልደሩ ላይ ያለውን ከኦጄሉ እስከ ሮድ ቤድ ሌቭሉ ድረስ 48 ሴንቲሜትር ማለት ነው። ኮፒ ዜሮ ነጥብ 4855 እንቀጥላለን። የድሬኔጁን ነው ቀጣይ የምናገኘው። አሁንም ዳይሜንሽን እያለን እንደዚህ መለካት ነው። የድሬኔጁ መጀመሪያ መጨረሻም አለ እዚህ ጋር። የመጀመሪያው ማለት ልክ ከስሎፑን ስንጨርስ የምናገኘው የሳይድ ስሎፑ ሲያልቅ የምናገኘው ዴፕስ ያው ተመሳሳይ ነው። የድሬኔጁ ሁለቱንም ያው ከኦጄል ለክተን አቀናንሰን ስንሰራው እናየዋለን። ሪዛልቱን አንድ አይነት ነው የሚመጣው ሌቭል ስለሆነ የመጀመሪያውን እንስራና 0.8578 ይላል። ኮፒ ሴሌክሽን እያለን ኤዲት ማድረግ እንችላለን ማለት ነው። ስምንት አምስት 78 ይሄ ዴፕዙ ነው የሚለያየው። እዚህ ጋር እንዳልኳችሁ በኋላ ኤሌቬሽኑን ስንሰራ እናየዋለን። ተመሳሳይ ሌቭል እንደሚመጣ እናየዋለን ማለት ነው። ቀጣልን። አሁንም ባክስሎፑ የሚጀምርበት ጋር ኤንድ ላይ እንዲታየን እንደዚህ ላደርገውና ዳይሜንሽኑ 0.8301 ይሆናል። እንደ መጨረሻ ባክስሎፑ የሚያበቃበት ጋር የባክስሎፑ መጨረሻ ይሄውና 0.053 ይሆናል ማለት ነው። ዜሮ ነጥብ 0.530 እሺ። አሁን ዳይሜንሽኑን ዴፕዙን ለመለካት ስለሆነ የተጠቀምኩበት ማጥፋት እችላለሁ። ይሄን ከሰራውበት በኋላ ስለማልፈልገው ዲሌት አደርገዋለሁ። እሺ አሁን የሌፍቱን ጨረስን አይደል? ወደ ራይት እንሄዳለን። የራይት ሳይዱንም እንደዚሁ ዳይሜንሽን መለካት ነው። ከኦጄሉ እስከ ኤክስካቬሽን ኤንዱ ድረስ ያለውን እስከ ሰብ ግሬድ ድረስ ማለት ነው እንለካለን። አሁንም
ይሄ ኤዲት አደርገዋለሁ 0.85 0.8570 ማለት ነው። እንቀጥላለን። አሁንም የሾልደሩ አንድ ነጥብ 0.037 የድሬኔጁን 1.4336 1.4634 የመጨረሻ የባክ ስሎፑ የሚያልቅበት እንለካለን። እሺ አሁን ዴብዛችንን ሰርተን ጨርሰናል ማለት ነው። ይሄን አሁን እናጥፋው። ዳይሜንሽኑን ማጥፋት እንችላለን ከተጠቀምንበት በኋላ። ስለዚህ ልክ በዚህ ዴብዝ መሰረት ኤክስካቬሽን እናሰራለን ማለት ነው። አሁን ማሽን ገብቶ ኤክስካቬት ሲያደርግ ይሄን ዴብዝ ነው የምናስጠብቀው ማለት ነው። ሴንተር ላይ 60 ይሄ ልክ እንደዚህ በየኦፍሴቱ እንደሰራ ነው። አሁን ይሄንን ዴብዝ በዚህ ዴብዝ መሰረት ኤክስካቬሽኑን እናሰራለን ማለት ነው። ማሽኑን ጋይድ የምናደርገው በዲዛይን ሌቭሉ መሰረት መሰራቱን በዚህ ዴብዝ ነው ማለት ነው። ስንቀጥል ኤክስካቬሽን ኤሌቬሽን እንሰራለን ማለት ነው። ደግሞ ይሄው ዲዛይን ኤክስካቬሽን ሌቭል የሚለውን እንሰራለን ማለት ነው። እሺ አሁን ከሴንተር እንጀምር። አሁንም ሴንተር ላይ ልክ ይሄ ኦጄሉ አለ አይደለ? ከኦጄሉ እስከ ኤክስካቬሽን ሌቭሉ እስከ ቤድ ሌቭሉ ድረስ 60 ሴንቲሜትር ነው ብለናል። ስለዚህ ምን እናደርጋለን? የሴንተሩ ኦጄል አለ። ከኦጄሉ ላይ ዴብዙን ስንቀንስ 60 ሴንቲሜትር ማለት ነው የሴንተር ቤድ ሌቭላችን እናገኛለን ማለት ነው። እዚህ ጋር ኤክሴል እንክፈትና ሀያ 2767.1797 ይሄ ማለት ነው የሴንተሩ ኦጄል ነው። ይሄው እዚህ ጋር ኦጄል የሚለው ከዚህ ኤሌቬሽን ላይ 60 ሴንቲሜትር እንቀንስ ኢዝ ኢኳል ቱ እንላለን። ይሄ ኤሌቬሽን ማይነስ ወደታች ስለሆነ ኤክስካቬሽን ስለሆነ 0.6 እንላለን ማለት ነው። ኢንተር
ስንት ይሆናል? 2766.58 ዲዛይን ኤክስካቬሽን ሌቭል የሚለው ይሄ ማለት ነው። ይሄኛው ይሄ ዲዛይን ኤፍኤል የሚለው ዲዛይን ፊኒሽድ ሌቭሉ ነው። ይሄ ዴፕዝ ደግሞ የፊኒሽድ ሌቭሉ ዴፕዝ ነው። ከኦጄሉ ምን ያክል ከፍ ይላል ዝቅ ይላል የሚለው ማለት ነው። ስለዚህ እኛ የምንሰራው ዲዛይን ኤክስካቬሽን ሌቭል የሚለው ነው ማለት ነው። አሁን እዚህ ጋር ሰሌክት አድርጌ ይሄን ያመጣሁት ኤዲት ለማድረግ እንዲመቸኝ ነው። በአዲስ ከምጽፍ ይሄን ኤዲት ለማድረግ ነው። ስለዚህ እዚህ ጋር አቀናንሽ ያመጣሁት ኤሊቬሽን እጽፍለታለሁ ማለት ነው። ይሄ ነው ኤሊቬሽናችን ማለት ነው። ኤክስካቬሽን ኤሊቬሽኑ ልክ እንደዚህ ያደረገን እንሰራለን ማለት ነው። አሁንም ከዚህ የኬሬጅ ዌይ ኢንድ በሌፍት ሳይድ በኩል ይሄ ከዚህ ላይ ከኦጄሉ ላይ ሲቀነስ ይሄ ዴፕዝ ነው የምንለው ማለት ነው። ኢኳል ቱ ይሄ ማይነስ 0.5087 ኢንተር እንላለን። ይሄ መጣ ማለት ነው 2766.505 እሺ እንቀጥላለን። ወደ ሾልደራችን እንቀጥላለን። አሁንም ከ2766930 ላይ ማይነስ የ48 ማለት ነው ልክ እንደዚህ ያደረግን እንሰራለን። የድሬኔጁ is equal to ልክ ከዚህ ላይ ከኦጄሉ ላይ ዴፕዙን ነው የምንቀንሰው ማለት ነው። በተመሳሳይ ሀያ 2766.045 እንቀጥላለን። አሁን ይሄ ተመሳሳይ ነው። ተመሳሳይ ስለሆነ ይሄን ራሱን ኮፒ አረጋለሁ ማለት ነው ወደዚህ። የድሬኔጅ ሌቭሉ ድሬኔጅ ቤድ ሌቭሉ ተመሳሳይ ስለሆነ ራሱን ነው ማመጣው ማለት ነው። ዴፕዙ ነው የሚለያየው እዚህ ጋር እንጂ ሌቭሉ ኤሌቬሽኑ አንድ አይነት ነው፣ ቀደም እንዳልኳችሁ ማለት ነው።
ከዚህ ላይ ስንቀንስና ከዚህ ላይ ስንቀንስ ይሄ ሌቭል ስለሆነ እኩል ነው። ይሄ ኦጄሉ ዴፕዙ የተለያየ ኦጄሉ ስሎፕ ስለሆነ ማለት ነው። እዚህ ጋርና እዚህ ጋር ያለው ስሎፕ ስለሚለያይ ለዛ ነው። ግን ቤድ ሌቭሉ እኩል ነው እዚህ ጋር። ስለዚህ ተመሳሳይ ራሱን እናስቀምጣለን ማለት ነው። ቀጣይ የባክ ስሎፑን መጨረሻ እንስራ። ኢንተር እንላለን። ሀያ 766 794 በቃ አሁን ልክ እንደዚህ እያለን ካልኩሌት አድርገን ጨረስን ማለት ነው። አሁን ራይት ቀጥታ ይሄ ወደ ሌፍት ሰራን አይደል? የራይቱን ቤድ ሌቭል ተመሳሳይ ስለሆነ አንድ አይነት ነው። ዴፕዙ ብቻ ነው ቅድም እንዳልኳችሁ የሚለያየው እንጂ ኤሌቬሽኑ አንድ አይነት ነው። ከሴንተር ወደ ሌፍት ያለው ቤድ ሌቭል እና ከሴንተር ወደ ራይት ያለው ቤድ ሌቭል ተመሳሳይ ስለሆነ ይሄንን ወደ ራይት እንደግባለን ማለት ነው። ስለዚህ ይሄን ተመሳሳይ ኮፒ ማድረግ ስለሆነ ወደ ራይትም ይሄን ኮፒ አድርገን እናመጣዋለን ማለት ነው። ስለዚህ ልክ እንደዚህ በቃ ተመሳሳይ ስለሆነ እንደዚህ አንዱን ከሰራን በኋላ ሁለቱንም ኮፒ በማድረግ አንደኛውን እንደዚህ መንገድ እንሰራለን ማለት ነው። ለዛሬው የነበረን ይመስላል። አመሰግናለሁ።